የአይኔ አበባ ክፍል 2 የአይኔ አበባ እውነተኛ ታሪክ ክፍል 2 ዛሬ ይዤላችሁ መጥተናል። ባለፈው ቪዲዮ በክፍል 1 አይተናል። ዛሬ ደግሞ በክፍል 2 ይዘንላችሁ መጥተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የእናቴ ነሽ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይበዛ ይሁን። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት የአይኔ አበባ እውነተኛ ታሪክን ክፍል 2 ነው። ቪዲዮን ከወደዳችሁት ላይክ እና ሼር እያደረጋችሁ እንዲሁም ለእናቴ ነሽ አበባ ዩቲዩብ አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት ግለጹልኝ። የአይኔ አበባ ክፍል 2 አንድ ቀን እናቴ መምህር ይገረም የፈጠረባት ተጽዕኖ ይሆን ብቻን መሆን ታክቷት እንጂ የአይኔ ላገባ ነው ምን ትያለሽ ስትል ጠየቀችኝ። ገና የ9 ዓመት ልጅ ብሆንም አማከረችኝ። እኔ ግን ደነገጥኩ። አንቺን ልድርሽ ነው ብትለኝ እንኳን የዚህን ያክል የምደነግጥ አይመስለኝም። መልስ አልሰጠኋትም። አኮረፍኳት። ልታግባባኝ ሞከረች። እኔ ግን አባቴን ተወደው እንደነበረ ብቻ ስለማውቅ የካደችው መሰለኝ። ግን ለውጥ አላመጣሁም። መምህር ይገረም በጣም ጥሩ ሰው ይመስላል፣ ግን በዚህ መንገድ አስቤው አላውቅም። ሌላ አዲስ ሰው መሰለኝ። አባቴ አቅፎ በስስት የሳመውን ገላ የሚያቆሽሽበት መሰለኝ። ያም ሆነ ይሄ ሻንጣውን አንጠልጥሎ ቤታችን ዘሎ ዘው ብሎ ተከረቸመ። ገሌ ገባ። ህይወትም ግርግር የሚመቻት አይነት ሰው አልነበረችም። በቀላሉ እንዲገባ ሀሳብ ያፈለቀችውም እሷ ትመስለኛለች። ህይወትን ተቀየምኳት። ልቤ ቂም ያዘባት። የተጋቡ ሰሞን እናቴን የማላውቃት ያህል ስሜት ይሰማኝ ነበረ። ማታ ማታ እኔን ቁጭ አድርገው ፊት ለፊት ይሳሳማሉ። ቤታችን አንድ ሳሎን፣ አንድ መኝታ ቤት እና ብቻ ስላላት የቤት ስራሽን ስሪ ብለውኝ እየተጣደፉ ወደ መኝታ ቤት ይገባሉ። ትንሽ ይለፋለፉና የሳቅ ድምጽ ያሰሙና ወዲያውኑ ትንፋሻቸው እየተቆራረጠ እየተቀያየረ ይቀየራል። የእናቴን የሲቃ ድምጽ ስሰማ የልጅ ነገር እየደበደባት ይመስለኛል። እንዳልጮህም ሰው እንዳልጠራም በመምሸቱ ምክንያት እጨነቃለሁ። ሁሌም በነጋው ሳይኮራረፉ ስለማያቸው ይደንቀኝ ነበረ። የአሁን ልጆች በስልጣኔ ነው የሚወልዱት። ቢያንስ ሁሉም ቤት ቴሌቪዥን አለ። ፊልምም ወይም ድራማ ስለሚመለከቱ እንደኔ ፋራ የሚሆን አይመስሉኝም። አንድ ቀን ህይወት የተለመደ የሲቃ ጣሯን ስታሰማ ደብተሬን ሳልጠጋ ሹክክ ብዬ ምን ያደረጋት እንደሆነ ለማየት የመኝታ ቤቱን በር ላይ ቁሜ አጮልቄ ሳይ ከድብደባ የማይተናነስ ትርኢት አየሁ። መምህር ይገረም ህይወቱን ራቁቱን አስቀርቶ እሱም ከወገቡ በታች ራቁቱን ሆኖ፣ ለነገሩ ከላይም ፓንቱን ነው የለበሰው። እግሮቿ ወደ ሰማይ ወጥሮ ይዞ እንደ አፍሪካ ዳንስ እየቆነጠጣትና እያሽቋለጠ ይገልባታል። ደነገጥኩኝ። ምን እንደሆነ የማላውቀው ስሜት ሰውነቴን ነዘረኝ። ከዛ በፊት ባልና ሚስት ተቃቅፈው የሚተኙትን እና የሚሳሳሙትን ብቻ ይመስለኝ ነበረ። አንድ የጎረቤታችን ልጅ እቃቃ ስንጫወት ማሙሽ ይባላል። 12 ዓመቱ ነበረ። ከሁላችንም እሱ ይበልጣል። አባትና እናት እንጫወት ብሎኝ ተቃቅፈን ስንተኛ ቀሚሴን ሲገልበኝ ዳቦዬን አይቶ ሲያሳፍረኝ ነው ብዬ እያለቀስኩ ጨዋታውን አቋርጬ ወደ ቤቴ መመለሴ ትዝ አለኝ።
ለካንስ እንዲህ ሊያደርግ ኑሯል። ኦፋይ እሱም ይህን አይነት ነገር ደርሶበት ይሆናል። ለዚያማ ያላየውን ከየት ይፈጥረዋል? ነገር ግን ይህ የእናቴና የይገረም አንደበት እብደት ቀስ በቀስ እየቀዘቀዘ መጣ። ለካስ የክብደትን አመል በዕለቱ የሰውን አመል በአመቱ ያንን ያውቁታል የሚባለው በዚህ እውነት ነው። የመምህር ይገረም እውነተኛ ባህሪ ፍንትው ብሎ መውጣቱን ጀመረ። እናቴም ከሱ ጋር በመሆኗ እንደ እግር እሳት እያቃጠላት የልብ ህመሟ ከቀን ወደ ቀን እየተባበሰባት መጣ። መምህር ይገረም ማለት በዓለም ላይ አሉ የሚባሉት የክፉ ወንዶች ምሳሌ ነው። እናቴም በጣም አታሏታል። ለብዙ አመት ስታውቀው አንድም ቀን ሲቅም፣ ሲያጨስ፣ ሲጠጣ አይተው አታውቅም ነበረ። እንደውም ሃይማኖተኛ እንደሆነ ነበር የምናውቀው። ያለምንም እረፍት አንድ አነስተኛ ሻንጣ ብቻ አንጠልጥሎ ሲገባ ለዚያውም ከነሷም አልሞላለትም እኮ አብዛኛውን የሞላትም የተነቀሳቸውን ያክል የሚዘሯቸውን 2 ጃኬቶች ናቸው። እናቴ ግን ገንዘብ ስለሚጠፋት ነው ብላ አልጠረጠረችውም። የሚቆጥብ ነበር የመሰላት። በምን አስበው ማጨሱ፣ መቃሙን፣ መጠጣቱን ቀን በቀን ይፋ አወጣው። በእርግጥም በዚህ አካባቢ መቃምና ማጨስ በጣም እንደነበረ ታዋቂም እንደነበረ ፈጣሪ ሆይ ትዕግስት ስጠኝ። በእርግጥም በዚህ አካባቢ መቃምና ማጨስ በጣም እንደ ነውር የሚቆጠር ጸያፍ ነገር ነው። ችግሩ ግን ከመቃሙና ከማጨሱ ላይ አልነበረም። እሱን ተከትለው ቤታችንን ወደ ሲኦል የሚቀይሩበት ባህሪ ነበረ። እናቴና እኔን የሚያስጨንቀን መጀመሪያ ሰሞን እናቴን ይህንን ተቀይሞኝ ወይም ተከፍቶ ይሆናል እያለች በትዕግስት ታልፈውና ታባብለው ነበረ። ታዝንለትም ነበረ። ዳሩ ግን እናቴን እንደ እባብ ሲያታልላት ነው እንጂ ከሷ በፊትም ይኖርበት የነበረ ሱስ መሆኑን አርፍዳ ደረሰችበት። እናቴን ከእጁ እስኪያስገባ ምን ያክል አኮኩሎች ተጫውቶ ይሆን? በእርግጥ እንደዚህ እርግብ እየመሰሉ የሚፈልጉትን ካገኙ በኋላ እባብነታቸው በቀጥታ እየገለጡ የሚመጡ ብዙ ወንዶች በእኔም እድሜ ብዙ አይቻለሁ። ምንም ሳይነቃባቸው ትወናውን በድል አጠናቀው እናቴ በሱ ያገኘችውን ደስታ እንኳን በቅጡ ሳታጣጥም በማን አለብኝ ሉሲፈር የሚቀናበት ጋኔን ሆኖ አረፈ። ሁሌም ሲገባ ከበሩ ጋር ጀምሮ መጨቃጨቅ ይጀምራል። እናቴ ስትመልስለት ምን እንደሚከተለው ስለምታውቅ ምንም አትመልስለትም። በዝምታዋ የባሰ ይናደዳል። የቾክ አመድ ባደነዘዘው መዳፍ በጥፊ ጆሮ ግንዷን አመድ ያደርጋታል። ብዙ ጊዜ ከመታት ከ30 ደቂቃ በኋላ ከ1 ሰዓት በኋላ ነው ፊቴን ካገኘበት አይኗን የምትገልጠው። እኔም የማልቀስ መብት የለኝም። ሳለቅስም ዝም በይ ይልና እናቴን በጥፊ ያጋደመበትን መዳፉን ጨብጦ በኩርኩም ያደብረኛል። ሰማይ ምድሩ ይዞርብኛል። የማየው ሁሉ ለደቂቃዎች የተለያዩ ግራ የሚያጋባ ለከለር ያለው ብልጭልጭታ ይመስለኝ ነጸብራቅ ይሆንብኛል። አሁን ሳስበው የሚታየኝ ከለር እሳታማ ስለሚበዛው የሲኦልን በር አስነክቶ የሚመልሰኝም ይመስለኛል። እናቴ ግን ያን ሁሉ ሰዓት ስትቆይ ምን ይታያት ይሆን? ምናልባትም እንደኔ ከሲኦል በር ደርሳ ሳይሆን ወደ ውስጥም ገብታ ይሆናል።
የምትወጣው። አባቴን ያን ያህል እየወደደችው ሌላ በማግባቷ የምትቀጣው ቅጣት መሆኑን እየነገረኝ ለዚህ ይሆን? ማን ያውቃል? ግን እንዴት እንዲህ ትቀጣለች? በዚህ እድሜዋ መመንኮስ ነበረባት። አንድ ቀን ጧት ቤቷን ለቆላት እንዲወጣ በቆራጥ አማርኛ ነገረችው። የንቀት ግን ከምንም ሳይቆጥራት እንጥሎ እስኪወርድ ስቆ አሾፎባት ወደ ስራው ሄደ። ስተትም ብሎ እንደገባ ሹልክ ብሎ መውጣት ምኑ ያስቃል? ወንዶች ከሴቶች ጋር አብረው እስኪኖሩ ሁሌም የበላይ ነኝ ብለው ያቅራራሉ። እኛ ደግሞ ማንም እንደማንመካ ያውቃል። እናቴ ህመሟ እየበረታባት በዛም ላይ በእንቅርት ላይ ጆሮ ደግፍ እንዲሆን ደግሞ ግፊት የሚባል በሽታ ተጨምሮባት ስራ መግባት ካቆመች 2 ወር ሞልቷታል ነበር። መሬት ላይ ድፍት ብላ ጸጸትና ንዴት እያንገበገባት ተንሰቅስቃ እግዚአብሔርን እያማረረች አነባች። ዳሩ እንባ መቼ ጉልበት ይሆናል? በማልቀስ የሚጠቀሙ ሕፃን ልጅ ብቻ ነው። መጽሐፍ ቅዱስ ላይ ያለችው ራሄል ከእናቴ የበለጠ እንባ አንብታ ይሆን? አርያም ድረስ የደረሳት እኔም ወደ ትምህርት ቤት ሊሄድ ያዝኩትን ደብተሬን እናቴ እግር ስር ጥዬ ጀርባዋን እቅፍ ከ1 ሰዓት ያላነሰ እንባዋን በለቅሶዬ ውስጥ ብዙ ምኞት እመኛለሁ። ፈጣሪ እንደማያክል ታይሰን አይነት ተአምራዊ ጉልበት ሰጥቶኝ ጆሮውን በቡጢ እየነተረኩ ከመምታትህም እንዴት እንደሚያም የእናቴን እግር እያስላስኩ እንደ በኮርኩም እንደ በጥፊ እንዳላገላጨው አምላኬ አለምናለሁ። ሳድግ አልለቀውም እላለሁ። እግዚአብሔር ግን ያለችኝንም እንባ እስክታልቅ ዝም አለን። ድሮም የወደቀ ግንድ ምሳር ይበዛበታል። እግዚአብሔር ጨርሶ ረስቶን የተወን መሰለኝ። ከመምህር ይገረም ጋር ስንኖር 3 ዓመት ሆኖን ነበረ። እናቴ ትምህርት ቤት እንዳልሄድ ነገረችኝ። መጣሁ ብላኝ ወጣች። ለነገሩ ሰዓትም ረፍዶ ነበር። ግን ቢሄድም የአስተማሪ ልጅ በመሆኔ ዘበኛው ሳያንገራግር ያስገባኛል። የአስተማሪ ልጅ ሙስና የሚጀምረው ከዚህ ነው። እናቴ ስትመለስ ብቻዋን አልነበረችም። አብረዋት 2 ፖሊሶች ነበሩ። መምህር ይገረም ሲመጣ ፖሊሶቹ ቤት ቁጭ ብለው ጠበቁት። መጀመሪያ በጣም ደንግጦ ነበረ። ግን በፍጥነት ራሱን አረጋግቶ በሚገርም ትሁትና ሰላም አላቸው። ሲታዩ ጨዋነቱ ከገጽታው የሚያስደስት የተረጋጋ ስብዕና ባለቤት የሚመስል ለስላሳ የእባብ ቆዳ ስላለው ፖሊሶቹ እናቴ በነገረቻቸው ብቻ እያዳፉ ይዘውት መሄድ ከበዳቸው። መምህር ይገረም ለውጭ አልጋ ለቤት ቃጋ የሚባል አይነት መሰሪ ነው። ስለ ሁኔታው ሲጠየቅ ማታ ተበሳጭቶ እንደነበረና በድንገት የተፈጠረ አለመግባባት እንደሆነና ከትናንት በስተቀር እዚህ ቤት ጸብም ሆነ ጭቅጭቅ ተፈጥሮ እንደማያውቅ ሕይወቱንም ይህንንም ያህል ማማረሯንም እንዳላወቀ አሁንም በጣም እንደተጸጸተም ጭምር ተናግሮ በድንገት የእናቴን እግር ይዞ ይቅር በይኝ ያለ ፖሊሶቹን ቅቤ በሚል ቆላ ምላስና
የማስመሰል ትሁትና ሸነገላቸው። እናቴ ግን አሻፈረኝ አለች። ፖሊሶቹን ከጎረቤት ምስክር የሚሆን ሰዎች ወይም በአካሏ ላይ የደረሱ ጉዳት ላይ ካየ እንደ ማስረጃ ጠየቋት። ይህ ግን መልስ የሌለው ጥያቄ ነበረ የነገረቻቸው። እውነት ለመሆኑ ጎረቤት እንዴት ሊመሰክር ይችላል? አንድም ቀን እንድጮህ እድል ሰጥቶኝ አያውቅም። ለመጮህም እኮ ነጻነት ያስፈልጋል። ፊቴን በጥፊ የሚያጋጫት በማዲያት ተሸፍኗል።